ስዕል ማሳል ባልችልበትም ከአንድ ኢንተረስቲንግ ሰርጀሪ በኋላ እነዚህ መስመሮች ስያቸዋለሁና ምን እንደሆኑ እነግራቸዋለሁ። ለምንስ ይሄን መስመር ማሳል አስፈለገ የሚለውን መጨረሻ ላይ የዚህን ዋና ምልክቱን ስለምነግራቸው እስከ መጨረሻ ከኔ ጋር ቆዩ። ዶክተር አበሳኔ ከጅማ። ይቺን አካውንት ፎሎ ማድረጋችሁን አትርሱ። ይቺ ቪዲዮ ደግሞ ትጠቅማለች ብላችሁ ካሰባችሁ ሼር እና ሪፖስት አድርጉልኝ። እዚች ጋር እቺ የፊንጢጣ ሰርክል ናት። እዚህ ጋር ወደ ማፀን ነው። ይሄ ከፊት ይሄ ከኋላ ይሄ ቀኝና ግራ ነው። አንድ ታካሚ ናት። መጀመሪያ እዚች ጋር ማፀን ጎን ትንጥዬ ቀዳዳ ነበረች ፈሳሽ የምታወጣው። እዚች ጋር ቀጥሎ ያለችው ቀዳዳ ተፈጠረች። እቺ ቀዳዳ በእርግጥ ኦፕሬሽን ጊዜ ስናይ እንዲህ ወደ ጎን ከመጀመሪያው መስመር ጋር ትገናኛለች። ሁለተኛውም እዛች ጋር ወረድ ብላ ሌላ ቀዳዳ ተፈጠረች። እቺ ቀዳዳም በኦፕሬሽን ጊዜ ቼክ ስናደርግ ከመጀመሪያው ዋና መስመሩ ጋር እንዲህ ወደ ጎን ትገናኛለች። በጣም የሚገርማችሁ ጥንጥዬ ቀዳዳ ምንም የማትታይ ከኋላ በኩል ሌላኛው ቀዳዳ አለች። እቺ ቀዳዳም ቀጥታ ከዚህኛው ቀዳዳ ዋናው ጋር ሳይሆን ከዚህኛው ጋር ደግሞ እንዲህ ትገናኛለች። ፎቶ ላይ እንዲህ እንደሚታየው መጀመሪያ በተፈጠረችው በዚች ቀዳዳ እንዲህ ፎቶ ላይ እንደሚታዩት መድኃኒት ሰጥተን ስናይ በእነዚህ ሁሉም ቀዳዳዎች ይወጣል። እቺ መጀመሪያ ያለችው ቀዳዳ የውጩ የፊስቱላ ቀዳዳ ናት። እሷ ስትደፈን ይሄኛው ይወጣል። እቺ ሲደፈን ይሄኛው ይወጣል። እንዲህ እያለ ወደ 4 ወይ 5 የውጭ ቀዳዳ አለ። አንዲት መስመር እያለች ቢሰራ ይሄ በጣም ቀላል ነበር። ታካሚው በአንድ ቀዳዳ እያለ መሰራት ባይችሉ እንኳን እቺን ቀዳዳ በየጊዜ ቢያፈርጥ እነዚህ ተጨማሪ ቀዳዳዎች አይፈጠሩም። የዚች ቪዲዮ ዋና ምልክት ደግሞ የትኛውም ፊስቱላ የውጭ ቀዳዳ ሲደፈን በሽታው ለማዳን ሳይሆን ዞሮ በሌላ በኩል ለማፍረጥ ነው። በየጊዜ እስከምታከሙ ድረስ እቺን ቀዳዳ ማፍረጥ መልካም ነው የሚል የዛሬ ምልክቴ ነው። ቴንኪው